ዳቦ ጠይቀኝ። የጎረቤት ባልና የጎረቤት ወንፊት እኮ አንድ ናቸው። ምን አረጉሽ? ሁለቱም ነፍቶ ነው ወደ ቤታቸው የሚመለስ። ያሆዬ በጉራጉኛ አቡ አቡየ ቅረረምባ ያሆዬ በጉራጉኛ አቡ አቡየ ቅረረምባ ተስረምባ ካኪ ሱሪ ተኸራህ ትኩስ እንጀራ ተበራህ አቡ ኡስማኖ ቸነሚያማኖ ሱዛን ባኸሪ እጃጎንጎሪ አቡ ያንሳይ መብሮይ ዛቸሰማና እዛማን ፈሪ ጥሞ ጥሞን ባታዤ ድሬደታሆ ዛቡየ ፋሸ እኳቤማኒ ራስታፋራይ የጆኒ ራጋ እኳቤማኒ አቡ አቡ ቅናኑ አቡ ቅናኑ ሌቴ ዘማኖ የዘማሞጃ በለሚያማኑ 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 ሰላም እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ በአዲስ ቪዲዮዎች ተመልሰን መተናል። ይህን ቻናል ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ የደውላ ምልክት በመንካት በየጊዜው የምሰራው ቪዲዮ ወደ እናንተ ይደርስላችኋል። ቻናሉን ሰብስክራይብ አደረጋችሁ ይመቻችሁ። ይህን ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። ቪዲዮን እስከ መጨረሻው በማየት አብራችሁ እንድትሆኑ እፈልጋለሁ። ይህን ቪዲዮ ሼር እንድታደርጉ እፈልጋለሁ። ሼር በማድረግ እንድትተባበሩ እፈልጋለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድጽፉ እፈልጋለሁ። ዛሬ አዲስ ቀን ነው። በአዲስ ቀን አዲስ ቪዲዮ ይዤላችሁ መጥቻለሁ። ዘና ፈታ እስከ ጥግ የሚያደርጉ ምርጥ ቪዲዮዎችን ሰብሰብ አድርጌ አምጥቼላችኋለሁ። ይመቻችሁ። I'm talking to you ሳናግርሽ በጣም የሚደብረኝ ነገር ነው። አስወርት ጋር በጣም ኩራተኛ ነሽ። ትኮሪያለሽ። ለምን ትኮሪው? Why do you do that? ሳናግርሽ መልሺ። እኔ መልስ መስጠት አለብሽ። I know you're not yelling at me. ተከራከርሽ እኮ ስልኩ ጋር እያወራሁሽ። I'm waiting for you to get ready. You're done. I know good. አትጮህብኝ። I don't like you አትጮህ። No, ግን you know what? እኔ ስለምጮህ ስለምናደር ስለምቆጣ ያንቺ ግን አይታይሽም። አንቺ ግን ያው ኢግኖር ታረጋለሽ፣ ታኮርፊያለሽ፣ ምን ታረጋለሽ? ላይቭ ሌላ ብጥብጥ። ሽቀጥያ ምስኪን ሆነክ ዳቦ ጠይቀኝ። What? ምስኪን ሆነክ አላ ማማት አረኛት ዳቦሽን ብታካፍኝ በጣም ይራበኛል። ደግሞ ጠይቀና አሰለም ብቻ ዳቦ ጠይቀ ዳቦ የሚበላው ዳቦ አይደለም። የሚበላው ዳቦ የሚበላው አይደለ? ፍቅር ለመስራት የምትመርጪው ቦታ የት ነው? ፍቅር ለመስራት ሰው የማይኖርበት በቃ ብቻ ግን መንገድ ላይ እና ሰው የማይሆንበት ቦታ ውጪ ማንኛውም ቦታ ላይ ቤት ውስጥ ሊሆን ይችላል። የፈለከው ቦታ ላይ ግን ሰው ያለበት ቦታ ላይ አላምንበትም። ተመልሶልካ አለስተ እውነትም ቤተሰብ የማይፈራው ትውልድ ነው። አንተ ወንዱ አይናፋሩ ነው የለ እንደ ሴቶቹ ግጥጥ ፍጥጥ ያለ ነገር ነው የሚሰሩት። ይሄ ነገር እንትን ይመስለኛል ናዝሬት ስኩል ግቢ ውስጥ የተዘጋጀ ነገር ይመስለኛል። ግን ቆንጆ ትምህርት ያስተምራሉ ናዝሬት ስኩል። እንደዚህ አይነት ነገሮች ቆንጆ ክላሶች ይሰጣሉ እና እዛ መግባት የምትፈልጉ ካላችሁ በዳንስ እና ትወርክ በማድረግ ልምድ ያላችሁ ልጆች እዛ መግባት ትችላላችሁ። ቆንጆ ትምህርት አላቸው፣ ብቁ ያደርጋሉ። ስንት ጊዜ ነው ከሞት የተረፍኩት? 6 አንደኛው ስወጣ
ከእናቴ ቤት ስወጣ አልወጣም ብዬ በማሽን ቆራርጦ ማለት ነበርና ሁለተኛው የትንሽ እያለሁ የውሃ ጉድጓድ ውስጥ ገብቼ ነው። የውሃ ጉድጓድ ውስጥ ገብቼ 5 ደቂቃ ምናምን ቆይቻለሁ፣ ግን አላፈነኝም፣ ምንም አልሆንኩም ምናምን። ሶስተኛው ከፎቅ ላይ ልወድቅ ስል ነው። ከፎቅ ላይ ልወድቅ ስል ምን እንደጎተተኝ አላውቅም፣ ብቻ ከፎቅ ላይ ልወድቅ ስል የሆነ ነገር ጎትቶኝ ተመለስኩ። ማን ምን አሁን ሰው ዘንዘር እላው ፈንትላል ልባለብኝ ንገረኝ ወይ ጉድ አስለ ቁንጅዬ ጉርዳ ቧንቧ ስር እሷ ለማናገር ጠጋ ስል አቤት አደናቅፎኝ ወደቅ መሬት ስር። ኧረ ተው ግፍ ነው፣ ኧረ ተው ግፍ ነው። ክላሷ ከዚህ ውጣ ብላ ብትጮህብኝ አስተማሪው ጠርቶ ሊመታብ። ይሄን ልጅ ያው 9 ወር ተረግዞ አይደለም ተገዝቶ ያዋጣ በ10 ብር ተገዝቶ ያዋጣ። ለሷ ተደርቤ እንዲህ አልኩኝ እኔን እንደፈለክ እሷን አትንካት። ተማሪው ተነስቶና ጨበጨበ፣ እሷ በተራው በዛ ቀረች። ረቦ ሰማአብ በዛ ቀረች፣ በዛ ቀረች። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። በዛ ላይ ግጥም የለው ዜማ የለው። የጎረቤት ባልና የጎረቤት ወንፊት እኮ አንድ ናቸው። ምን አረጉሽ? ሁለቱም ነፍቶ ነው ወደ ቤት። አይ ጉድ ጭዌ ገባው ብቻ ይመቸው። ሀሳብ የለኝም ለዚህማ። እንግዲህ ምንድን ነው? ያበሻ ሴት ላታቅም ቀልድ ነገር ሳይቀየር ሰብ ሁሉ ኤዲተር ሆኗል። ያው በስተመጨረሻ የአሌክሲስ ወይም የአሌቲዩብ መልእክት ያደረሰው መልእክት እናደርሳለን። ሼር አድርጉት ስላለን እኛም ሼር እናደርጋለን የበኩላችን። እሱ ቪዲዮ አይተን እንውጣ። ወንድማችን ነየው መታሰቢያ ውድድር በድምቀት እየተካሄደ ነው። የመዝጊያው ስነ ስርዓት ላይ እንደነገርናችሁ ቲክቶከሮች ከዩቲዩበሮች የሚያደርጉት ውድድር አለ። መሳተፍ የምትፈልጉ ሰዎች ኢንስታግራም አካውንት ላይ አውሩኝ። በዩቲዩብም በቲክቶከርም ዘርፍ ያላችሁ መሳተፍ ትችላላችሁ። መግቢያ በነፃ ነው። ጳጉሜ 4 ከጠዋቱ 3 ሰዓት ጀምሮ ውድድሩ ይካሄዳል። ሁላችሁም እንዳትቀሩ ተጋብዛችኋል። እናመሰግናለን። መልእክቱን ሰምታችኋል። እንግዲህ መሄድ የምትፈልጉ ሰዎች መሳተፍ ትችላላችሁ። ለመታሰቢያ ነው እና እንደዚህ እንግዲህ ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በዛሬ ቪዲዮ ዘና ፈታ እስከጠቅም እንዳላችሁ እርግጠኛ ነኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይህን ቻናል ሰብስክራይብ ያደርጋችሁ ሰዎች ሰብስክራይብ በማድረግ የደውላ ምልክት በመንካት በየጊዜው የሚሰራው ቪዲዮ ወደ እናንተ ይደርስላችኋል። ይህ ቪዲዮ ደግሞ ላይክ በማድረግ ሼር በማድረግ ኮመንት በማድረግ አብራችሁ እንድትሆኑ እፈልጋለሁ። ቪዲዮን እስከ መጨረሻው ስላያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ቡም